ሰላም ውድ የሉሲና ኢንተርቴይንመንት ተከታታዮቻችን እንዴት ናችሁ? በዛሬው ቪዲዮ ስለ ታላቁ የኤሌክትሮኒክስ ጥበብ ባለቤት ኒኮላስ ቴስላ አሟሟትና ስለሰራቸው ስራዎች በጥቂቱ እንቃኛለን። ቪዲዮውን ማየት ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ቆይታ። ስለ እና ይህንን ለልጁ አስተላልፋለች። የቴስላ አባት ቄስ ነበርና እሱንም እንደሱ እንዲሆን ፈልጎ ነበር። ነገር ግን ቴስላ የምህንድስና ፍላጎት ስለነበረው በወጣትነቱ በኮሌራ ተይዞ ሊሞት በተቃረበበት ወቅት አባቱ ከተረፈ በታምራዊ ሁኔታ ወደ ምህንድስና ትምህርት እንደሚልከው ቃል ገባለት። ወደ ኦስትሪያ ሄደው በግራዝ ቴክኒክ ኮሌጅ በየቀኑ ከጠዋቱ 3 ሰዓት እስከ ምሽቱ 11 ሰዓት ይሰሩ እንደነበር ይናገራል። ፕሮፌሰሮች በድካም ይሞታል ብለው ተጨነቁ። ቴስላ ቆንጆ አእምሮ ስለነበረው በጭንቅላቱ ውስጥ ስሌት መስራትና 8 ቋንቋዎችን መናገርም ይችል ነበር። ሲጀምር ጎበዝ ተማሪ ነበር፣ ነገር ግን ትምህርቱን መጨረስ አልቻለም። የቁማር ሱስ ከያዘው በኋላ ትምህርቱን አቋርጦ ከቤተሰቡ ጋር ያለውን ዝምድናም አቋርጧል። ጓደኞቹም ምን እንደደረሰበት አላወቁም። ወንዙ ሲሰጠመ እስኪመስላቸው ድረስ ቴስላ በአውሮፓ ተዘዋውሮ ከመጨረሻ ቡዳፔስት በስልክ ኩባንያ ውስጥ በኤሌክትሪክ ሰራተኝነት ተቀጠረ። አንድ ቀን በከተማ ውስጥ በሚገኝ መናፈሻው ሲዘዋወር ተለዋጭ ጅረትን በመጠቀም አንድ የኤሌክትሪክ ኃይል የማመንጨት ዘዴን ስለማዘጋጀት ስሜት ነበረው። ዓለምን የሚቀይር ታላቅ ፈጠራውም ይሆናል። እንደ አውሮፓውያን አቆጣጠር በ1882 በቶማስ ኤዲሰን የኤሌክትሪክ ኩባንያ የፈረንሳይ ቅርንጫፍ ውስጥ ለመስራት በፓሪስ ተቀመጠ። የቤት ውስጥ መብራት መግጠም ጀምሯል። ነገር ግን አስተዳዳሪዎቹ ችሎታውን አስተውለው የበለጠ የተወሳሰበ ስራ እንዲሰራ ዲናሞና ሞተሮችን እንዲገነባ አደረጉ። ብዙም ሳይቆይ በሌሎች የኤዲሰን ቅርንጫፎች ላይ ችግሮችን ለመፍታት በመላው አውሮፓ እየተጓዘ ነበር። ከ2 ዓመታት በኋላ 1884 የቴስላ ስራ አስኪያጅ በኒውዮርክ ከተማ በኤዲሰን ማሽነሪ ስራዎች ውስጥ ስራ ሰጠው። እሺ ብሎ አሜሪካ ገባና በኪሱ 4 ሳንቲም ብቻ ይዞ በጀልባ ሲጋልብ ገንዘቡ ስለተሰረቀ ቴስላ በመጀመሪያ ለኤዲሰን ጥሩ ስሜት ነበረው። ኤዲሰን በቴስላም ተደንቆ ነበር። በኋላም ብዙ ታታሪ ረዳቶች ነበሩ፣ አንተ ግን ሁሉንም አሸንፈሃል አለው። ይህ እርስ በርስ አድናቆት አልዘለቀም፣ መራራ ባላንጣዎች ይሆናሉ። ሁለቱ ሰዎች ኤሌክትሪክ እንዴት መያዝና ማዳረስ እንዳለበት አልተስማሙም። ኤዲሰን ቀጥታ ጅረትን ይመርጣል። ይህም የኤሌክትሪክ ኃይል ወደ አንድ አቅጣጫ ብቻ የሚፈስበት ስርዓት ሲሆን፣ ቴስላ ደግሞ የኤሌክትሪክ ክፍያ በየጊዜው አቅጣጫ የሚቀየርበትን ተለዋጭ ጅረት ደጋፊ ነበር። ቋሚ የኤሌክትሪክ አቅርቦት ለመጠበቅ አቅጣጫዎችን መቀየር ወሳኝ ነው፣ ምክንያቱም ማስረጃዎችን አይለያይም።
ይህ ማለት የበለጠ ኃይልን ሊያቀራርብና ረጅም ርቀት ኃይልን ለማስተላለፍ ይችላል። ኤሲ ቤቶቻችንንና ሌሎች ትላልቅ መገልገያዎችን የሚያጎናጽፍበት ምክንያት ሲሆን ዲሲ ደግሞ ትናንሽ ዕቃዎችን እንደ እጅ ባትሪዎች የሚያበረታታበት ምክንያት ነው። ነገር ግን ኤዲሰን ስለ ኤሲ ምንም ግድ አልሰጠውም። ምክንያቱም የዲሲ የባለቤትነት መብቶችን ሁሉ ስለያዘ የቀጥታ ጅረት ሽያጭን ሊጎዳ ይችላል። እንደ ቴስላ የኤዲሰን ኩባንያ ስራ አስኪያጅ በዲሲ የሚሰሩ አንዳንድ ማሽኖችን ለማሻሻል ስለቻለ $50,000 ቦነስ ሰጠው። ይህን ሲያደርግ ግን ስራ አስኪያጁ ለመክፈል ፈቃደኛ አልሆነም። ሌላው የታሪኩ ዘገባ ኤዲሰን ቴስላን እንዲህ ሲል ተናግሯል። የእኛን የአሜሪካውያን ቀልድ አልተረዱትም። እንዴት? ምንም ይሁን ምን ቴስላ ትቶ የራሱን የኤሌክትሪክ ኩባንያ ለመመስረት በሚቀጥለው ዓመት በ1885 ጀመረ። ነገር ግን ባለሀብቶቹ ብዙም ፍላጎት አላሳዩምና ኩባንያውና ቴስላን ስለሾመ ሊያደርጉ የሚችሉትን የቴስላ የፈጠራ ባለቤትነት ማረጋገጫዎች በሙሉ ለመውሰድ ወሰኑ። የባለቤትነት መብቱ ለድርጅቱ በአክሲዮን ምትክ አሁን ዋጋ ቢስ የሆነው የቴስላ ኩባንያ ካጣ በኋላ ለመኖር ሲል በቀን $2 ጉድጓዶችን መቆፈር ነበረበት። ሀብቱ ግን ይለወጣል። እንደ አውሮፓውያን አቆጣጠር በ1887 ቴስላ በተለዋጭ ጅረት ላይ የሚሰራ ኢንዳክሽን ሞተር ፈጠረ። ሞተሩ ኤሌክትሪክን ወደ ሜካኒካል ኃይል ለመቀየር በጣም ቀልጣፋ መንገድ ነበር። የሱ ጥላቻ የቴስላ ተሽከርካሪዎች ስማቸውን ከፈጠራው የወሰዱት ኃይል ያጎናጽፋል። ሞተሩን የባለቤትነት መብት አውጥቶ በሚቀጥለው ዓመት በአሜሪካ ኤሌክትሪካል መሐንዲሶች ኢንስቲትዩት አሳይቷል። ይህም በኤሌክትሪክ ገበያ ውስጥ ዋነኛው ተዋናይ የሆነውን የጆርጅ ዌስቲንግሃውስ ትኩረት የሳበው የቴስላ ኤሲ ሞተር ተለዋጭ ስርዓቱን ለማጠናቀቅ የሚያስፈልገው ብቻ ሊሆን ይችላልና ከኤዲሰን ዲሲ ስርዓት ጋር ይወዳደራል። ስለዚህ ቴስላ ለኤሲ ሞተር ወደ ዌስቲንግሃውስ የባለቤትነት መብቱን በ$60,000 ፍቃድ ሰጠ እና እንዲሁም የአክሲዮንና የሮያልቲ ክፍያን ተቀብሏል። ዌስቲንግሃውስ በወር $2,000 በአማካሪነት ቀጥሮታል። ይህም በዛሬ በወር $50,000 በላይ ነው። የወቅቱ ጦርነት ጀመረ። ኤዲሰን ዌስቲንግሃውስ እና ቴስላን ለማጣጣል ብዙ ሞክሯል። ኤሲ ምን ያህል አደገኛ እንደሆነ ለማረጋገጥ አልተርኔቲንግ ከረንት የሚጠቀመውን የኤሌክትሪክ ወንበር በድብቅ ፋይናንስ አድርጓል። የኤዲሰን ኩባንያም እውነታውን ለማረጋገጥ እንስሳትን በአደባባይ አሰቃይቷል። በ1903 ቶፕሲ የተባለ የሰርከስ ዝሆንን በኤሌክትሪክ ገደሉትና ስለ ዝሆን ኤሌክትሮካቲንግ የተባለ ፊልም አዘጋጁ። የኤዲሰን እቅድ ቢኖርም በዌስቲንግሃውስ እና በቴስላ ጥሩ ነገሮች እየተከሰቱ ነበር። እንደ አውሮፓውያን አቆጣጠር በ1893 በቺካጎ የዓለምን የኮሎምቢያ ኤክስፖዚሽን ለማብራት ኤዲሰንንና አዲስ የተመሰረተውን ኩባንያ ጀነራል ኤሌክትሪክን ይከለክላሉ። በመጀመሪያው ሁሉም ኤሌክትሪክ ትርኢትን ክሪስቶፈር ኮሎምበስ አሜሪካን ያገኘበትን 400ኛ ዓመት አክብሯል። 27 ሚሊዮን ሕዝብ የተሳተፈበት ኤሲ የወደፊት ኃይል እንደሚያመጣ ግልጽ ነበር። የኤዲሰን ጀነራል ኤሌክትሪክን በድጋሚ ማሸነፍ በዓለም የመጀመሪያው ተለዋዋጭ ኃይል ማመንጫ በኒያግራ ፏፏቴ ሲገነቡ ስኬታቸው ቀጥሏል። የሃይድሮ ኤሌክትሪክ ኃይል ጣቢያው ትልቅ ስኬት ነበርና ቡፋሎ ኒውዮርክን ለማብራት ረድቶታል። የፋብሪካው ግንባታ በቴስላ በታዳሽ ኃይል አቅኝ ሆነ ማለት ነው። የሱ ሐውልት ዛሬ በኒያግራ ፏፏቴ ይገኛል። ዌስቲንግሃውስ እና ቴስላ የእውቀቱን ጦርነት ያሸነፉ ሲሆን ቀጥተኛ ጅረት እየተሰረዘ ነበር። ግን ችግሮች ነበሩ። የዌስቲንግሃውስ ኩባንያ ገንዘቡ እያለቀበት ነበርና በመጨረሻ $10 ሚሊዮን ዕዳ ውስጥ ገባ። እንደ አውሮፓውያን አቆጣጠር በ1897 ወደ ቴስላ ሄዶ ኩባንያውን ለማዳን ባደረገው ከፍተኛ ጥረት የሮያልቲ ክፍያው መቀነስ ይቻል እንደሆነ ጠየቀ። ቴስላ ለጓደኛው ርህራሄ ስለነበረው ውሉን አፈረሰ። ሌላ ለማንም በማይሆንበት ጊዜ እሱ ስላመነበት ለዌስቲንግሃውስ አመስጋኝ ነበር። ቴስላ በፍቃዱ ከ$12 ሚሊዮን የሮያልቲ ገንዘብ አውጥቷል። ይህም በዛሬው ጊዜ ከ$300 ሚሊዮን በላይ ይሆናል። በጊዜ ሂደት እነዚያን የሮያልቲ ክፍያዎች አጥብቆ ቢይዝ ኖሮ በፕላኔታችን ላይ ካሉት እጅግ ባለጸጎችና $1 ቢሊዮን ሀብት ያለው የመጀመሪያው ሰው ሊሆን ይችል ነበር። ውሉን በማፍረስ ለጓደኛው ያሳየው የርህራሄ ተግባር ዌስቲንግሃውስን አዳነ። በምላሹ ዌስቲንግሃውስ ለቴስላ $216,000 እንደ ኤሲ ፓተንት ለዘላለም የመጠቀም መብቶቹን ከፍሏል። ይህ ዛሬ ከ$60 ሚሊዮን እኩል ነው። በዚህ ገንዘብ ቴስላ በፋይናንሻል ራሱን ችሎ በኒውዮርክ ተከታታይ ላቦራቶሪዎችን አቋቁሞ ለአዳዲስ ፕሮጀክቶች የቅርብ ጓደኛውንና
ከታላላቅ አሜሪካዊ ደራሲዎች አንዱ የሆነውን ማርክ ትዋንን ጨምሮ ሀብታሞችና ታዋቂ ሰዎችን ይጎበኛቸዋል። ይህ የብዙ ፈጠራዎች ጊዜው ነበር። በህይወት ዘመኑ ከ300 በላይ የፈጠራ ባለቤትነትን ያዘ። እሱ የቀደምት የኒዮን መብራቶችን ፈጠረ። ቴስላ ተርባይንን፣ ለተሽከርካሪዎች ባዶ የሌለው ተርባይን ከጨረር ጋር በመሞከር የኤክስሬይ ቴክኖሎጂን ፈርቀዳጅ አድርጓል። ሌላው ለየት ያለ ፈጠራው ከመጀመሪያዎቹ የርቀት መቆጣጠሪያዎች አንዱ ነው። እንደ አውሮፓውያን አቆጣጠር በ1898 በኒውዮርክ በሚገኘው ማዲሰን ስኩዌር ጋርደን ውስጥ አነስተኛ ጀልባን ተቆጣጠረ። ህዝቡ አስማትን ተጠቅሞ እንዲንቀሳቀስ ያሰበበት ጊዜ ከመድረሱ በፊት ነበር። ያ ለዛሬው የርቀት መቆጣጠሪያ ድሮኖች ቅድመ አያት ነው። በጣም ታዋቂ ከሆኑት ግኝቶች ውስጥ አንዱ ቴስላ ኮይል ከፍተኛ መጠን ያለው ከፍተኛ የኤሌክትሪክ ኃይል ማመንጨት የሚችለው መሳሪያ ነው። በመጠምጠሚያዎቹ ምክንያት ኃይለኛ የሬዲዮ ምልክቶችን በተመሳሳይ ድግግሞች ሲሰሙ መላክና መቀበል እንደሚችል ተረዳ። ቴስላ የመጀመሪያውን የሬዲዮ ምልክት ለማሰራጨት እየተዘጋጀ ነበር። ነገር ግን አደጋ ደረሰበት። እንደ አውሮፓውያን አቆጣጠር በ1895 የእሳት አደጋ የእሱን ላብራቶሪ አወደመው። ለዓመታት ምርምርና ቁሳቁስ አጥቷል። ቴስላ ለ2 ዓመታት ያህል ለሬዲዮ የፈጠራ ባለቤትነት አላመለከተም። በተመሳሳይ ጊዜ በሬዲዮ ሲሰራ ጣሊያናዊው የሥራ ፈጣሪ ጉሊየሞ ማርኮኒ በእንግሊዝ ውስጥ በሬዲዮ ውስጥ ይሰራ ነበር። በአሜሪካ የፓተንት መብራቶችን ለማግኘት ሞክሮ ነበር፣ ነገር ግን ከቴስላ ጋር በጣም ተመሳሳይ ስለሆነ ውድቅ ተደረገ። ይሁን እንጂ ማርኮኒ በ1901 የቴስላን 17 የቴስላ የፈጠራ ባለቤትነትን በመጠቀም የመጀመሪያውን የአትላንቲክ ራዲዮ መልእክት መላክ ሲችል ነገሮች ተለወጡ። ከዚያም ኤዲሰን የገንዘብ ድጋፉን ከማርኮኒ ጀርባ ጣለ። ቴስላ በማርኮኒ ስኬት ላይ ምንም ችግር አልነበረበትም። ነገር ግን በ1904 የዩኤስ ፓተንት ቢሮ በድንገት ሀሳቡን ቀይሮ ማርኮኒ ለሬዲዮ ፈጠራ የፈጠራ ባለቤትነት መብት ሰጠው። ለዚህ ውሳኔ የተሰጠው ምክንያት የለም፣ ነገር ግን ማርኮኒ ያገኘው ኃይለኛ የገንዘብ ድጋፍ ሊያስረዳው ይችላል። ማርኮኒ በ1911 የኖቤል ሽልማትን በፊዚክስ አሸንፏል። ይህም በቴስላ ስራ ምክንያት ብቻ ሊሆን ይችላል። ቴስላ በጣም ተናዶ ማርኮኒን ከሰሰው። ጉዳዩ ለዓመታት በፍርድ ቤት ሲጎተትና ከሞተም በኋላ በቴስላ ሞገስ ላይ ብቻ ተስተካክሏል። ያ የሬዲዮ ክስተት በቴስላ ቀሪው ስራ ላይ አሉታዊ ተጽዕኖ አሳድሯል። ለምሳሌ ቴስላ የገመድ አልባ ግንኙነትን ወደ ዓለም የማምጣት አባዜ የተጠናወተው ሲሆን በሎንግ አይላንድ ኒውዮርክ ዋርደን ክሊፍ ታወር ላይ ግዙፍ የገመድ አልባ ማስተላለፊያ ጣቢያ ገንብቷል። በገመድ አልባ መልእክት የምንልክበትና የምንቀበልበትን ዓለም አሰበ። እርሱ እንደተለመደው ከሱ ጊዜ ቀደም ብሎ ነበር። ነገር ግን የገንዘብ ድጋፍ ሰጪዎች በሱ ፕሮጀክት ላይ በቂ እምነት አልነበራቸውም። በምትኩ የማርኮኒ የራዲዮ ፈጠራን አውጥተው ባንክ አደረጉ። ይህ ቴስላን በገንዘብ ነክ ውድመት ውስጥ ጥሎታል። እንደ አውሮፓውያን አቆጣጠር በ1905 የህልም ፕሮጀክቱን ከመተው ሌላ አማራጭ አልነበረውም እና በመጨረሻም በዋርደን ክሊፍ ታወርን በቁጥጥር ስር አውሎታል። የቴስላ የአእምሮ ጤንነት ተበላሽቷል። ከ1933 ጀምሮ በኒውዮርክ ሆቴል የመጨረሻው 10 ዓመታትን ኖረ። ዌስቲንግሃውስ ኮርፖሬሽን በአማካሪነት ቀጥሮ እዛ ላረፈበት የክፍሉን ከፍሏል። ከኪራይ ነፃ ሆኖ ኖረ፣ ነገር ግን በዕዳ ሞተ። ታዲያ ለምን ከታላላቅ ፈጣሪዎች አንዱ ወደ ጨለማው ደበዘዘና ያለምንም ዋጋ ሞተ? ከሳቱ የኒውዮርክ ላብራቶሪውን ሲያቃጥል ቴስላ እድለኛ አልነበረም ማለት እንችላለን። ዋናው ምክንያት ግን ቴስላ ካፒታሊስት ስላልነበር ነው። የበለጠ የንግድ ችሎታ ያላቸው ሰዎች